የታሪክ መጋረጃ ሲከፈት በኢትዮጵያ ሰማይ ስር ካሉ ታላላቅ ምስጢራት አንዱ ወደ ሆነው ወደ ጣና ሐይቅ እንጓዛለን። ዛሬ የምናወራው ስለ አንድ ገዳም ነው። ገዳሙ የነገስታት መቃብር፣ የቅዱሳን ማረፊያና የኢትዮጵያ ቤተ መቅደስ ተብሎ የሚጠራው ዳጋ እስጢፋኖስ ነው። በዚህ ቪዲዮ በታሪክ ድርሳናት ውስጥ ተሸፍነው የቆዩ 13 አስገራሚ ሐቆችን በጥልቀት እናያለን። አብራችሁን ቆዩ። ስውር ምስጢር 1 የመሰረቱ ምስጢር አቡነ ሂሩት አምላክ። ገዳሙ በ13ኛው ክፍለ ዘመን በአቡነ ሂሩት አምላክ ተመሰረተ። ቅዱሱ ወደ ደሴቱ ሲመጡ ደሴቱ ጥቅጥቅ ባለ ጫካ የተሸፈነና ለሰው ልጅ መኖር አስቸጋሪ ነበረ። ስውር ነጥቡ ቅዱሱ ወደ ደሴቱ የተሻገሩት በጀልባ ሳይሆን በድንጋይ ላይ ቆመው እንደሆነ በትውፊት ይነገራል። ይህ ድንጋይ ዛሬም በገዳሙ ውስጥ እንደ ታላቅ ቅርስ ይገኛል። ለ7 ዓመታት ያህል በጣና ሐይቅ የባህር ዳርቻ ላይ ቆመው በጸሎት ተጋድለዋል። ይህም የገዳሙን መንፈሳዊ መሰረት ያጸና ክስተት ነው። ስውር ምስጢር 2 መካነ ነገሥት የአምስቱ ነገሥታት አጽም። ዳጋ እስጢፋኖስ የኢትዮጵያ ነገሥታት በሕይወት ሳሉ ለጸሎት ሲያርፉ ደግሞ ለዘላለም ማረፊያነት የመረጡት ቅዱስ ቦታ ነው። አፄ ይኩኖ አምላክ የሰለሞናዊ ሥርወ መንግሥት ቀዳሚ፣ አፄ ዳዊት፣ አፄ ዘርዓ ያዕቆብ ታላቁ ፈላስፋ፣ አፄ ሱስንዮስና አፄ ፋሲለደስ የጎንደር ግንብ አናጺ። አስገራሚው ሐቅ አስከሬኖቻቸው ዛሬም ድረስ በመስታወት ሳጥን ውስጥ ይታያሉ። ቆዳቸው፣ ፀጉራቸውና ጥፍራቸው ሳይረግፍ ለዘመናት መቆየቱ ትልቅ ሳይንሳዊና መንፈሳዊ ጥያቄ ነው። ስውር ምስጢር 3 የአፄ ዘርዓ ያዕቆብ ወርቃማ ዘውድ። አፄ ዘርዓ ያዕቆብ ለዳጋ እስጢፋኖስ ልዩ ፍቅር ነበረው። ንጉሡ በራሱ ላይ ይደፋው የነበረው ወርቃማ ዘውድ ዛሬም በገዳሙ ሙዚየም ውስጥ ይገኛል። ዘውዱ ላይ የተቀረጹት ምልክቶችና የጥበቡ ረቂቅነት የዚያን ዘመን የኢትዮጵያ ወርቅ አንጥረኞች ምን ያህል የላቀ ደረጃ ላይ እንደነበሩ ያሳያል። ስውር ምስጢር 4 የሴቶች ክልከላ ምስጢር። በዳጋ እስጢፋኖስ ሴት ልጅም ሆነች ሴት እንስሳት እንዲገቡ አይፈቀድም። ምክንያቱ ይህ ሥርዓት የመነጨው ገዳሙ ገዳመ ደናግል ድንግልናን የሚጠብቁ መነኮሳት ቦታ ከመሆኑ ነው። አስገራሚው ሐቅ በደሴቱ ላይ የሚኖሩት ወፎችና ጦጣዎች እንኳን ወንዶች ብቻ እንደሆኑ በአካባቢው ይተረካል። ይህ ተፈጥሮ ለገዳሙ ሕግ የምትሰጠው ክብር ተደርጎ ይወሰዳል። ስውር ምስጢር 5 በሉቃስ የተሳለችው ስዕል አድኖ። በገዳሙ ውስጥ ከሚገኙ ጥንታዊት ስዕላት መካከል የወንጌላዊው ቅዱስ ሉቃስ እጅ ያለበት ተብሎ የሚታመን የእመቤታችን ስዕል ይገኛል። ስዕሉ በባህር ላይ ተንሳፋፊ ሆኖ እንደመጣና መነኮሳቱ በታላቅ ክብር እንደተቀበሉት ይነገራል። ይህም ገዳሙን የስዕል ጥበብ መገኛ ያደርገዋል። ስውር ምስጢር 6 የገዳሙ ተፈጥሯዊ ቅርጽ። ደሴቱ ከላይ ሲታይ ፍጹም የሾጣጣ ወይም ኮን ቅርጽ አለው። የጥንት እሳተ ገሞራ ውጤት እንደሆነ ቢታመንም መነኮሳቱ ግን ለጸሎት የተመቸ ሰማይን የሚነካ ተራራ ይሉታል። ምስጢሩ በደሴቱ ዙሪያ ያለው ጥልቀት ያለው ውሃ ለገዳሙ ልዩ ጥበቃና ጸጥታ ይሰጠዋል። ስውር ምስጢር 7 ስውር ዋሻ የቅዱሳን ስደት።
በ16ኛው ክፍለ ዘመን በግራኝ አህመድ ወረራ ወቅት ብዙ የአገሪቱ ንዋየ ቅድሳት ወደዚህ ገዳም ተሰደዋል። ሚስጥሩ በገዳሙ ውስጥ የማይታወቁና ስውር ዋሻዎች እንዳሉ ይታመናል። እነዚህ ዋሻዎች በጦርነት ወቅት ታላላቅ መጻሕፍትንና ወርቅን ለመደበቅ አገልግለዋል። ስውር ሚስጥር 8 የአፄ ፋሲለደስ ልዩ ፍቅር። አፄ ፋሲለደስ ጎንደርን ከመቆርቆሩ በፊት በዳጋ እስጢፋኖስ ለረጅም ጊዜ በጸሎት ቆይቷል። የንጉሡ አልጋና የግል መጠቀሚያዎቹ ዛሬም ድረስ በክብር ተቀምጠዋል። ይህም ገዳሙ የፖለቲካና የመንፈሳዊ ሥልጣን መገኛ መሆኑን ያሳያል። ስውር ሚስጥር 9 የብራና መጽሐፍት ክምችት። በገዳሙ ውስጥ ከ1000 ዓመታት በላይ ዕድሜ ያላቸው የብራና መጽሐፍት አሉ። ልዩነቱ እነዚህ መጽሐፍት የተጻፉት በግዕዝ ቋንቋ ሆኖ ቀለማቸው ዛሬም ድረስ አይለቅም። ቀለሙ የተሰራው ከአበባና ከእጽዋት ጭማቂ መሆኑ ደግሞ የጥንቱ ኬሚስትሪ ጥበብ ያሳያል። ስውር ሚስጥር 10 የጸሎት ሰዓታትና የምግብ ሥርዓት። በዳጋ እስጢፋኖስ መነኮሳት በቀን 1 ጊዜ ብቻ ይመገባሉ። ሥርዓቱ ምግባቸው ከጥራጥሬና ከገዳሙ ከሚገኙ ፍራፍሬዎች የተገኘ ነው። አብዛኛውን ጊዜያቸውን በባህር ዳርቻ ቆመው በጸሎት ያሳልፋሉ። ስውር ሚስጥር 11 ታቦተ ጽዮንና ስደት። ታቦተ ጽዮን ከአክሱም ተነስታ በስደት በቆየችባቸው ቦታዎች መካከል የጣና ደሴቶች ዋነኞቹ ናቸው። ሚስጥሩ ዳጋ እስጢፋኖስ ለታቦተ ጽዮን እንደ መሸሸጊያና እንደ መጠለያ አገልግሏል ተብሎ ይታመናል። ስውር ሚስጥር 12 የደወሉ ድምፅና ተአምር። የገዳሙ ደወል ሲመታ ድምፁ እስከ ባህር ዳር ከተማ ድረስ ይሰማ እንደነበር ይነገራል። ሚስጥሩ ደወሉ የተሰራው ከልዩ ብረትና ከነሐስ ድብልቅ ሲሆን ድምፁ መንፈሳዊ ሰላም እንደሚሰጥ ይነገራል። ስውር ሚስጥር 13 እና የመጨረሻው ስውር ሐቅ የወደፊቱ ትንቢት። በገዳሙ ጥንታዊ መጽሐፍት ውስጥ ስለ ኢትዮጵያ የወደፊት ዕጣ ፈንታ የሚናገሩ ትንቢቶች እንዳሉ ይነገራል። የድብቅ ሚስጥራችን ማጠቃለያ። ዳጋ እስጢፋኖስ የኢትዮጵያ ታሪክና እምነት ጠባቂ ሆኖ ለዘላለም ይኖራል። ውድ ተመልካቾቻችን ስለ ዳጋ እስጢፋኖስ ገዳም ድብቅ ሚስጥራት እንዲህ በቀላሉ ተነግሮ አያልቅም። እነዚህ 13 ሚስጥራት የውቅያኖስ ጠብታ ያህል ብቻ ናቸው። የዳጋ እስጢፋኖስ ገዳም በረከት ፈጣሪ ለሁላችንም ያድለን። ይህን ቪዲዮ ለሌሎች ለማጋራት የገዳሙን ድንቅ ታሪክ ለዓለም አሳውቁ። ዳጋ እስጢፋኖስ ገዳም የኢትዮጵያ መንፈሳዊ ጋሻ ነው። ይህን ምስጢር ለዓለም አጋሩ። ቪዲዮውን ላይክ እና ሼር እንዲሁም ሰብስክራይብ በማድረግ ለቻናላችን ቤተሰብ ይሁኑ። የስውር ሐቃችን ማጠቃለያ። ክቡራን ተመልካቾቻችን ዛሬ የተመለከትናቸው 13 ስውር ሐቆች የዳጋ እስጢፋኖስ ገዳም ድብቅ ምስጢራትን ጥቂቱን ብቻ የሚገልጹ ናቸው። በቀጣይ ወሳኝ ቪዲዮ እስከምንገናኝ ድረስ ሰላምና ጤና ከሁላችን ጋር ይሁን። ኢትዮጵያ ለዘላለም ትኑር።